ሃላንድ ባይኖርስ 7 ነጥብ ይዞ ወራጅ ቀጠና ውስጥ ነበር ከኖቲንግሃም ፎረስት ጋር ማንቸስተር ሲቲ። ኤርሊንግ ብራውት ሃላንድ ብቻውን 12 ነጥብ በዘንድሮ ዓመት አስገኝቶላቸዋል። በሱ ጎል ብቻ የተገኙ ነጥቦች ነው መነግር። በጋራ ከሌሎች ተጫዋቾች ጋር ሆኖ ያስገኛቸው ብዙ ነጥቦች አሉ። ግን በሱ ጎል ብቻ በቃ በሃላንድ ባስቆጠራቸው ጎሎች ብቻ ለምሳሌ ትናንት 3-1 ያሸነፉት አይደል? ኦራይሊም አስቆጥሯል። ግን የሃላንድ ጎል ኦልሬዲ አሸናፊ አድርጓቸዋል። 2-1 የሚያሸንፉ ስለነበረ ማለት ነው። እንደ 3 ነጥብ ይታሰባል። እንዲህ ያን ስንቆጥረው 12 ነጥቦች እሱ ባይኖር ሲቲ ያገኝም ነበር። ያ ማለት በ10 ጨዋታ 7 ነጥብ ይዞ ከነ በርንሌይ ከነ ኖቲንግሃም ጋር ወራጅ ቀጠና ውስጥ የሚገኝ ቡድን ይሆን ነበር። ከነ ዌስትሃም ጋር ከነ ወልቭስ ጋር ሲቲ ለዚህ ተጫዋች ሚና ምን ያህል ከፍ ያለ እንደሆነ ማሳያ ነው። በ10 ጨዋታ 13 ጎሎችን አስቆጥሯል በእንግሊዝ ፕሪሚየር ሊግ። ይሄም እንግዲህ በእንግሊዝ ፕሪሚየር ሊግ በ10 ጨዋታዎች ብዙ ጎል በማስቆጠር በተለያዩ ዓመታት በአራት የተለያዩ ዓመታት ወይም በነበረባቸው ወደ ሲቲ በመጣባቸው ጊዜያቶች በሙሉ በመጀመሪያዎቹ 10 ጨዋታዎች ጎል ማስቆጠር ሃላንድን የሚያክለው የለም። ይሄ ተጫዋች እንግዲህ 2022-23 ላይ ያስቆጠረው 15 ጎል ሪከርድ ነው በ10 ጨዋታ ብዙ ጎል ማስቆጠር። ከዛ ቀጥሎ ያሉትም የሱ ሪከርዶች ናቸው። ዘንድሮ ሜስ ነው፣ አምና ሜስ ነው፣ ታቻ አምና ሜስ ነው። 11 ጎሎች ነበሩ ታቻ አምናና ከዛ በፊት አምና ዘንድሮም 13 2022-23 ላይ ደግሞ 15 ጎሎች አስቆጥሮ ነበር። የራሱን ክብረ ወሰን ላይ ነው ራሱ እየተሽከረከራል። ብቻውን ነው ያለፉትን 4 ዓመታት የጎል ክብረ ወሰኖችን እየሰባበረ ያለው ኤርሊንግ ብራውት ሃላንድ። ይህም እንግዲህ በ26 ጎሎች ላይ እንዲሳተፍ አድርጎታል። በ16 ጨዋታ በሀገሩም በብሔራዊ ቡድንም